ይሄ መሰናዶ አፕሊኬሽን ይባላል። በዋናነት የተሰራው ለ12ኛ ክፍል ተፈታኞች ኢንትራንስን በተገቢ ሁኔታ በራሳቸው ቋንቋና በራሳቸው ማቴሪያል እንዲማሩና እንዲያጠኑ የሚያግዝ ነው። ስሙን መሰናዶ ብለናል። መሰናዶ ማለት ያው 11ኛና 12ኛ ክፍል ትምህርትን የሚወክል ነገር ነው እና ይሄኛው የአፕሊኬሽን የሚሰራው ተማሪዎች ባላቸው ማቴሪያል በላፕቶፓቸው ወይም በስልካቸው ያለምንም ኢንተርኔት በራሳቸው ቋንቋ መጻፋቸውን አስገብተው የሚማሩበት ነው። አሁን ለምልከታ ያክል በዚህኛው ዴሞ ፊዚክስ ኒውተን ሰከንድ ሎን ሲያስረዳ እናየዋለን ማለት ነው። የራሱን ስዕል ይስላል፣ የተለያዩ ነገሮችን ያደርጋል፣ እንመለከተዋለን ማለት ነው። አሁን እንጠይቃታለን። ሄዩ መሰናዶ I wanted to teach me physics Newton's second law in English right now. Absolutely. In English, Newton's second law is all about force, mass, and acceleration. It basically says that if you push something harder, it speeds up faster. But if the object is heavier, it takes more force to move it. You can think of it like F equals ma, where force equals mass times acceleration. Does that make sense? Yes. I wanted to teach me right now in Amharic. እሺ በአማርኛ ልድገምልህ። የኒውተን ሁለተኛ ህግ የሚያስረዳው በኃይል በመተነኩስ እና በሽምጠጣ መካከል ያለውን ግንኙነት ነው። በቀላል አነጋገር አንድን አካል በበለጠ ኃይል ስትገፋው በበለጠ ፍጥነት ይሽመጠመጣል። ነገር ግን አካሉ በጣም ከባድ ከሆነ እሱን ለማንቀሳቀስ ከፍተኛ ኃይል ያስፈልጋል። አሁን ግልጽ ሆነልህ? Yeah, it's clear.